በቁርአን ላይ ማለት ነውና ከመሐመድና ከኢየሱስ ክርስቶስ ማን ነው ክብር ያለው ስለ በቁርአን በታሪኩ ማለት ነው ቁርአን ላይ ባላቸው ታሪክ የትኛቸው ክብር አላቸው? ለምን እንደዛ እንዳልኩ ታውቃለህ? ኢየሱስ ክርስቶስን አላህ ሰውሮባችኋል፣ አልተሰቀለም ይላል። ያ ማለት አልሞተም ማለት ነው። መሐመድ ግን ሞቷል እድሜያቸው ሲደርስ ማለት ነውና ለምን መሐመድ ሞቱ? ለምን ክርስቶስ ደግሞ አልሞተም? ለምን ወደ አላህ ሄደ? የኔ ጥያቄ ነው። በጣም ጥሩ። እሺ አንደኛ ኢየሱስ ክርስቶስ የማይሞት ቢሆን ለዘላለም እሺ ቢያንስ ከሌሎች ተለየ እንላለን፣ ችግር የለውም። ግን ቁርአን እንደሚሞት ያረጋግጣል፣ ሐዲስም እንደሚሞት ያረጋግጣል። የዛን እሺ ክብሩ ሊቀንስ ነው ማለት ነው? ላ የሰዎች መሞት ክብራቸውን የሚቀንስ ነገር አይደለም። አምላክ ሞተ ቢባል ነበር ክብሩ የሚቀንሰው። መሞት ለሰው ብርቅ አይደለምና፣ አምላክ ግን ሞተ ብሎ ለሚያምን ሰው ይሄ በጣም የአምላክን ክብር የሚያጎድልና የሚያረክስ ሆኖ ተገኘ። ይሄ ደግሞ ያንተ እምነት ነው። ነገር ግን ሰው ነውና ኢየሱስ ክርስቶስ ይሞታል። እንደሚሞት ማስረጃ ከዚያው ከቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። ራሱ መሲሁ ምን አለ? ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ሰላም በእኔ ላይ ይሁን በተወለድኩ ጊዜ በምሞትም ጊዜ አለ። እንደሚሞት ራሱ አረጋግጧል። አላህም ቃል በቃል ይሞታል መሲሁ ብሎ ቃል በቃል ይናገራል። ከመጽሐፉ ባለቤት ከይሁድ ወይም ከክርስቲያን አንዲትም በምድር ላይ አይኖርም። ዳግም የዛኔ መሲሁ ሲመጣ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ። ምን ከመሆኑ በፊት? ከመሞቱ በፊት አለ እንደሚሞት ያረጋግጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የንዚሉ ፊኩም ዒሳ ብን መርየም ፈየምኩቱ ፊኩም 40 ሰነተን ثم يتوفى ሰለላሁ ዐለይሂ ወሰለም አሉ። የማርያም ልጅ መሲሁ ዳግም ከሰማይ በመካከላችሁ ይወርዳል፣ ከዚያም በምድር ላይ 7 ዓመት ይቆያል፣ ከዚያም ይሞታል። የአላህ ሰላምና ወዳሴ በእርሱ ላይ ይሁንና አሉ። ስለዚህ እንደሚሞት ያረጋግጣል። አሁን መሲሁ የዛንዴ ለምን አዳኑ አላህ ሱብሓነሁ ወተዓላ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምስ ወደ እርሳቸው እንመጣለን። አዎ መሲሁ ዒሳ ዐለይሂ ሰላም ክርስቲያኖች እንደሚሉት አይሁዲዎች እንደሚሉት አልተገደለም፣ አልተሰቀለም። አምላክ አላህ ሱብሓነሁ ወተዓላ ይወደዋልና አክብሮታል፣ በክብር አሳርጎታል። ማስረጃ ቃለ ሱብሓነሁ ወተዓላ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም፣ አልገደሉትም አልሰቀሉትም እያለ አላህ ተናገረ። ይወጣቸዋል። መጀመሪያ አስቀድሞ ነግሮታል ለመሲሁ አይሁዲዎች እያሴሩበት እንደሆነ በእርሱ ላይ ተንኮልና ሴራን እየጸነሰሱበት እንደሆነ ነገረው ቀድሞ። ወመከሩ ወመከረ አላህ አለ። መሲሁንም ለመግደል አሴሩበት። እኔ ግን ተንኮላቸውንና ሴራቸውን አድማቸውን በእርሱ ላይ ያሰቡትን አከሸፍኩባቸው አለ። እኔ ከተንኮለኞች ሁሉ አዋቂ ከእነርሱ ሁሉ አዋቂና የበላይ የሆንኩኝ አምላክ ነኝና አለ። ገብቷቸዋል አይደለ? አሁን እዚህ ቦታ ላይ ቀጥሎ አላህ ሱብሓነሁ ወተዓላ ለመሲሁ ምን እንዳለው ተመልከቱ። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊክ፣ አንተ ዒሳ ሆይ እኔ አንተን ልወስድህ ነው። ወራፊዑከ ኢለየ፣ ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱት ከይሁዳውያን ተንኮልና ሴራም ላድንህ ነው አለው። ያሰላም አሴሩበት፣ እንገለዋለን አላህ ግን ነገር ቅንጣት ምድር ላይ የማይደበቅበት አምላክ ነውና መሲሁን አሳወቀው፣ መሲሁን ወሰደው። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ተንኮልና ሴራ ተሲሮባቸው ነበር በመካ ሰዎች ልክ እንደ መሲሁ። የምን ሙከራና ተንኮልና ሴራ ከተባለ የግድያ ልክ እንደ መሲሁ። የመካ ሰዎች በደንብ አዳምጠኝ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩ ጊዜ ተቃውመዋቸው ነበር። ምክንያቱም በአካባቢያቸው ሲያመልኳቸው የነበሩ ጣዖቶችን ነቢ ሰለላሁ ዐለይሂ ወሰለም አውግዘውባቸዋል። እነዚህ በፍጹም አምላኮች አይደሉም፣ አንድና ብቸኛ ሆነውን አንዱን አምላክ አላህን አምልኩ ብለዋቸው ነበር። ከዚያም እነዚህ ሰዎች ባጭሩ ታሪኩን ሳሳጥርልህ በቃ ለመግደል ወሰኑ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ተኝተው ሳሉ ስደት አድርግ፣ ጠላት አንተን ለመግደል አስበዋል ተብሎ ከተነገራቸው በኋላ አማኞችን ወደ መዲና ስደት ሂዱ ውጡ ብሎ አዘዟቸው። ከዚያም እርሳቸው እኔ በማለዳ በጠዋት ከጓደኛ ከአቡበክር ጋር አማኞችን ቀድሜ ከላኩ በኋላ እልካቸዋለሁ ብለው አስበው ይሄንን እንደተናገሩ የመካ ከሃዲያኖች በዚህ ጉዳይ ላይ ምን አደረጉ? እርሳቸውን ለመግደል ወሰኑ።
ልክ ይሄን በወሰኑ ጊዜ በማለዳ ሙሐመድ ከመውጣቱ በፊት ሰለላሁ ዐለይሂ ወሰለም ሌሊት ቀድመን ሂደን እኛ እንግደለው ብለው በራቸው ላይ ቆሙ። የመካ ወጣቶች እንዳለ ሰይፋቸውን መዘው በራቸው ላይ ሲቆሙ ጊዜ አላህ ሱብሓነሁ ወተዓላ ልክ መሲሁን ከጠላት ነጥቆ እንዳዳነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እርሳቸውንም ከነዚህ ከጠላቶች ነጥቆ አዳናቸው። ቃል በቃል ለመሲሁ ተንኮልና ሴራና ሴሩበት አዳንኩት እንዳለ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱረቱል አንፋል ላይ ምን ይላል? ወኢዝ የምኩሩ ቢከ አለዚነ ከፈሩ ሊየቅቱሉከ አለ። ሙሐመድ ሆይ እነዚያ የካዱ ሰዎች አንተን ለመግደል ባሴሩብህ ጊዜ አለ አው ይኽሪጁ ከአንተንም ለማስወጣት ባሴሩ ጊዜ እያለ ይናገራል። ወየምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን እያለ ተናገረ። ቃል በቃል ወላሂ ለመሲሁ የተናገረውን የማዳን ስርዓት ለእርሳቸውም ተናግሮታል አላህ ሱብሓነሁ ወተዓላ። በዛ ወደ ተወሰዳቸው ወደ መዲና ሄዱ። እንዴት እንደዳኑ ተመልከት። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ከቤታቸው እየወጡ እያለ የመካ ሰዎች ወጣቶች ሰይፋቸውን ይዘው በራቸው ላይ እየጠበቋቸው ነበር። ታስታውስ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከተሰጠው ተአምር መካከል አንደኛው ምንድን ነው? አይሁዶች ሊወግሩትን ድንጋይን ባነሱ ጊዜ በፊታቸው አይናቸውን አሳውሮባቸው ያመልጣል አይደለ? ይህን ተአምር ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ያደረጉት። ምን አደረጉ? ከቤታቸው ቀጥታ ወጡ። አላህ ቃል በቃል በቁርአን ላይ ሲናገር ፈአግሸይናሁም ፈሁም ላ ዩብሲሩን ይላል። እኔ ሸፈንኳቸው እነርሱም አያዩም አለ። በአይናቸው መካከል ነቢ ሰለላሁ ዐለይሂ ወሰለም ሰተት ብለው ሄዱ። አይናቸውን አወሯቸው ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ካደረጉት ድንቅ ተአምር ነው። ጠላትን አይኑን አሳውረው ከፊት ለፊታቸው እያዩ እንዳላዩ አድርገዋቸው ማለፍን የመቻል አቅም ተሰጥተዋል ነቢ ሰለላሁ ዐለይሂ ወሰለም፣ ልክ መሲሁ ያደረገውን። አሁን እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። የመሞታቸውን ጉዳይ አሁን ላንሳለህ። ነቢያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ምርጫ እንደተሰጣቸው በዚህ ዓለም ላይ እስከ ዘላለም የመኖርን እንዲሁም ደግሞ መሞትና መሸጋገርን ወደ ቀጣዩ ዓለም ምርጫን ተሰጥተው ነበር። በዚህ ጉዳይ ላይ እርሳቸው እኔ ግን ወደ ቀጣዩ ዓለም መሸጋገርን መሞትን መርጫለሁ ብለው ቃል በቃል የተናገሩት ነገር ነው። ሐዲስ ላይ ላወጣልህ እችላለሁ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ አሉ። አላህ እኔን ባሪያውን አስመረጠኝ በዚች ዓለም ላይ እስከ ዘላለሙ የመዘውተርን ወይንም ደግሞ መሞትን ወደ ቀጣዩ ዓለም መሸጋገርን አሉ። እኔ ግን በዚህ ምድራዊ ህይወት መቀጠልን አልፈለግኩም፣ ወደ አምላኬ ወደ አላህ መሸጋገርን መርጫለሁኝና ሞታለሁ ብለው ቃል በቃል ነገሯቸው። ሌላው ነገር የመጨረሻ የሚነግረን ነገር ምንድነው? ለነቢያት ምርጫ ተሰጥቷቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? ማ ሚን ነቢይን አሉ ኢላ ወቀድ ኹይረ በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ አሉ። አንድም ነቢይ የለም ጊዜው በሚደርስ ጊዜ ወይ በዚህ ዓለም ለዘላለም ወይ መዘውተርን በህይወት ወይንም ደግሞ መሞትን ምርጫ የተሰጣቸው ቢሆን እንጂ አሉ። እኔ ደግሞ ወደ ቀጣዩ ዓለም መሸጋገርን መርጫለሁ አሉ። መሲሁስ ምን መረጠ ከተባለ መዳንን መረጠ። ከነዚያ ከአይሁዶች ከጠላቶቹ እንዲያድነው አምላክ አላህ ሱብሓነሁ ወተዓላ በቃ ያንን መረጠ። ምርጫ ነበራቸው ሁሉም ነቢያት። ከዚያ መሲሁን አላህ ሱብሓነሁ ወተዓላ አዳነው። ያ ማለት ግን ለዘላለም እንዳይኖራል ማለት አይደለም። የሆነ ጊዜ ያለው ዳግም በሚወርድ ጊዜ የዛኔ እንደ ማንኛውም ሰው የሚቆያትን ቆይታ ቆይቶ በምድር ላይ የዛኔ ፍጻሜውን ያገኛል፣ ይሞታል ማለት ነው። ያ ነው። ሌላው ጥያቄ ምን መሰለ፣ አንዳንድ የእስልምና መምህራን እንትን ሲሉ ይሰማል። ሸይጣን ወንድም አለን ወይ በደም ስራችን ውስጥ ሸይጣን አለ ሲባል ይሰማል። እና የመላካና የሸይጣን ልዩነት ምንድን ነው በእስልምና? በጣም ጥሩ ጥያቄ። አንደኛ ወንድም አለን ሰይጣን ይላሉ ወይ? ላ፣ የሰይጣን ወንድም የለንም። ሰይጣን ጠላታችን ነው። እሱን በማስረጃ እያሳየሁ ቢሆን የተሻለ ነው። ቆይ አንድ ላውጣልህ። ሰይጣን ከኛ ዘንድ ወንድማችን ሳይሆን ጠላታችን ነው። እሱን ላሳየሁ። ያ በቁርአን ላይ ሰይጣን ምናችን እንደሆነ የተነገረበትን ቦታ ላሳየህ። ይታያል። ምን ይላል? ሰይጣን ለእናንተ ምንድን ነው ይላል ሱሪ። ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና ይላል። አየህ አይደለ? ስለዚህ ሰይጣን ምናችን ነው? ለእኛ ጠላታችን እንጂ ወንድማችን አይደለም። ታዲያ ወንድማችሁ የተባለው ምንድን ነው ከተባለ ጂኖች የሚባሉ ናቸው። አሁን ስለ ጂንና ስለ ሰይጣን ልዩነት ላስረዳ፣ ከዚያ ስለ መላእክ ደግሞ እንነጋገራለን። አምላክ አላህ ሱብሓነሁ ወተዓላ ሶስት አካሎችን ፈጥሯቸዋል። መላእክ ተፈጥሯል፣ ጂን ተፈጥሯል፣ ሰዎች ተፈጥሯል። ገብቷቸዋል አይደለ? መላእክ፣ ጂን፣ ሰዎች።
አሁን ስለ አፈጣጠራችንና ስለ ባህሪያቶቻችን ደግሞ ልንገራችሁ። አምላክ አላህ ስብሐነሁ ወተዓላ መላእክን ከምንድን ነው የፈጠረው? ከብርሃን ነው የፈጠረው። ጅኖችን ከምንድን ነው? ከእሳት ነው የፈጠራቸው። ሰውን ደግሞ መሰረቱ ከምን ተፈጠረ? ከአፈር ነው የተፈጠረው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ውሲፈ ለኩም አይ ሚነ ቱራብ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክትን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠረው ከተገለጸላችሁ ከአፈር አሉ። አሁን ተግባባን? መልአክ ከብርሃን ነው፣ ጅኖች ደግሞ ከእሳት የተፈጠሩ ፍጡሮች ናቸው፣ ሰው ደግሞ ከአፈር የተፈጠረ ፍጡር ነው። አሁን ስለ አፈጣጠራቸው ጨረሰን። አሁን ስለ ባህሪያቶቻቸው ወደ መልአክ ባህሪ ስንመጣ ጊዜ መልአክ ጽድቅን እንጂ ኃጢአትን የማያደርግ ጻድቅ የሆነ ፍጡር ናቸው። ምንድን ናቸው? ጻድቆች ናቸው። ኃጢአትን በፍጹም አያውቁ አያደርጉም። ነገር ግን ጽድቅ ብቻ ነው የሚያደርጉት። ታዛዦች ናቸው፣ አያምፁም። አላህም በቁርአን ላይ ባህሪያቸውን በርካታ ቦታ ላይ ይናገራል። ለምሳሌ በሱረቱ ተሕሪም ላይ ሲናገር ምን ይላል? ላ ያዕሱነ አላህ ማአመረሁም ወየፍዐሉነ ማ ዩእመሩን አለ። እኔ አምላካቸው አላህ ያዘዝኳቸውን አያምፁም መላእክቶች አለ፣ ይልቁንስ አድርጎ ያልኳቸውን ሁሉ ያደርጋሉ አለ። አየህ። በሌላ ቦታ ላይ ምን ይላል? ወልመላኢከቱ ወሁም ላ የስተክቢሩነ የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን ይላል ሱረቱ ነሕል ላይ። ወልመላኢከቱ ወሁም ላ የስተክቢሩን አለ ወሊላሂ የስጁዱ ማ ፊ ሰማዋቲ ወማ ፊል አርድ ካለ በኋላ በሰማያት በምድር ያለ ለእኔ ለአምላክ ለአላህ ይሰግዳል ካለ በኋላ ወልመላኢካ መላእክቶችም ለእኔ ይሰግዳሉ፣ ወሁም ላ የስተክቢሩን እነርሱ ለእኔ ከመስገድ አይኮሩም አለ። ከዚያስ የኻፉነ ረበሁም ሚን ፈውቅሂም እኔን ጌታቸውን አላህ ይፈሩኛል አለ። ወየፍዐሉነ ማ ዩእመሩን አድርጉ የተባሉትንም ያደርጋሉ እንጂ አያምፁም አለ። አሁን ስለ መላእክቶች ጨረስን። ስለዚህ መልአክ በአፈጣጠር ከእኛ ጋር ይለያያል አይለያይም? ይለያያል። እኛ ከብርሃን ማነው? እነርሱ ከብርሃን ናቸው፣ እኛ መሰረታችን ከአፈር ነው። ጅኖች ደግሞ ከእሳት ናቸው። በባህሪስ መልአክ ታዛዥ እንጂ አመፅን የማያደርግ ነው። ጅኖችና ሰዎችስ እነሱ ደግሞ ነፃ ምርጫ ፍቃድ የተሰጣቸው ናቸው። ስለዚህ ነፃ ምርጫ ፍቃድ የተሰጠው አካል ደግሞ ጽድቅንም ሊያደርግ ይችላል፣ ኃጢአትንም ሊያደርግ ይችላል። ገብቶሃል አይደለ? ያን ምርጫውን ተጠቅሞ የአምላክን ትእዛዝ ይወርድለታል በነቢያት በኩል። ያንን የሚፈጽምም አለ፣ የሚያምፅም አለ። ስለዚህ ከጅኖች ታዛዦችም አሉ፣ አመፀኞችም አሉ። ከሰዎችም ታዛዥም እንዳለ አመፀኛም እንዳለ ሁሉ ማለት ነው። ጅን ማለት የስልጣን መጠሪያ አይደለም። ጅን ማለት ደበቅ ማለት ነው፣ ሰውር ማለት ነው። በዚህ የተሰየሙበት ምክንያት ከእኛ እይታ የተሰወሩና የተደበቁ ስለሆነ እንጂ የክፉ መንፈስ መጠሪያ ነገር አይደለም። እሱ ገብቶሃል አይደለ? ያ ነው አሁን። ስለዚህ ባህሪያችን መልአክ ታዛዥ ነው። እኛና ጅኖች ደግሞ ነፃ ምርጫ ፍቃድ የተሰጠንን ከእኛ ታዛዥ እንዳለ ሁሉ ከእነርሱም ታዛዥ አለ፣ ከእነርሱ አመፀኛ እንዳለ ሁሉ ከእኛም አመፀኛ አለ ማለት ነው። ወአነ ሚነ ሳሊሑን ወሚነ ዱነ ዛሊክ ከጅኖች መልካምም አለ፣ ከዚያም ውጭ የሆኑ አሉ፣ ከዚያም በታች የሆኑ አሉ፣ አማጽያኖችም አሉ ማለት ነው። ወአነ ሚነል ሙስሊሙን ወሚነል ቃሲጡን ከእነርሱ አማኝ ታዛዦችም አሉ፣ አማጽያኖችም አሉ ማለት ብዙ ቦታ ላይ እንደተናገረው ይህ ነው። ስለዚህ አሁን ወደ ማን እንሄዳለን? አዳምና ሔዋንን ስላሳታቸው አካል እንሂድ። ከኔ ጋር አዳምና ሔዋንን ስላሳታቸው አካል እንሂድ። ያ ምን ነበር ከተባለ አላህ በቁርአን ላይ ሲጠቅሰው ጊዜ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ እርሱ ከጅን ጭፍራ ነበር፣ ነገር ግን ከእኔ ከጌታው ከአላህ ትእዛዝም አምፀዋል እያለ ገለጸው። አየህ አይደለ? ስለዚህ ያመፀ ምን ይባላል? ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። ልክ ለምሳሌ ሰው ተፈጥሯል አይደለ? ሌባ እንለዋለን ከጊዜ በኋላ ያ ሰው በሰረቀ ጊዜ። ግን ሌባን አላህ ፈጥሯል ወይንስ ሰውየውን ነው የፈጠረው? ወይንስ ሌብነቱን ነው የፈጠረው? ሰውየውን ነው የፈጠረው አይደለ? ሌብነቱን ግን በራሱ ላይ ያመጣው ባህሪ ነው። መቼ? በሰረቀ ጊዜ ማለት ነው። አሁንም ያ ሰይጣን ብለን የጠራ ነው ባህሪ፣ የባህሪ መጠሪያ ነው ሰይጣን የሚለው። ያ ከጅኖች ጭፍራ የነበረው ከአደምና ሐዋን ካሳተና ኃጢአት ላይ ከጣለ በኋላ ለራሱም አምላክን አልታዘዝም ብሎ ካመፀ በኋላ የያዘው ባህሪ ነው ሰይጣን የሚለው እንጂ እርሱ መጀመሪያ ታዛዥ ከነበሩ የጅኖች ጭፍራ ነበረ። ግን ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከሰዎችም ከጅኖችም ያመፀ አካል ሰይጣን የሚለው ባህሪ በእነርሱ ላይ ይውላል እና ይህን ይመስላል። ወንድማማች የሚለው እኛ በእምነት የሚያስተሳስር ወንድምነት አለ፣ በስጋ የሚያስተሳስር ወንድምነት አለ። ከመላእክቶችና ከጅኖች ጋር በስጋ እንገናኛለን ወይንም የስጋ ዝምድና አለን ወይ? የለንም። ነገር ግን የምን ዝምድና አለን? የእምነት
መላእክቶች አማኝ በመሆናቸው ወንድሞቻችን እንላቸዋለን። ከጅን ጭፍሮች ልክ እንዲሁ አማኝ የሆኑ እነሱ ወንድሞቻችን ናቸው። አማጺ የሆነው ሰይጣን የሚለው ባህሪ ያለባቸው እነርሱ ጠላቶቻችን ናቸው። የአምላክን ትእዛዝ የሚያምጽ የሆኑ ቅድም እንዳሳየው እነ ሸይጣን ለኩም ዐዱው ፈተኺዙሁ ዐዱዋ እንዳለው አላህ ሰይጣን ለእናንተ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት እንዳለ እርሱ ጠላታችን ነው ማለት ነው። ይህን ይመስላል አጭሩ። መሐመድ ነው የእስልምና ታሪክ በተነሳ ጊዜና የመሐመድ አሁን የዘር ሐረጉ ከኢብራሂም ነው ይባላል፣ ከእስማኤል ወገን ማለት ነውና ቁርአን ላይ እንደዛ የዘር ሐረጉ የተቀመጠ አለ። ኢብራሂም እስማኤልን ወለደ፣ እስማኤል እንደዚህ ወለደ እየተባለ እስከ መሐመድ የሚያደርስ የዘር ሐረግ ቁርአን ላይ አለ። ኦኬ የኛ መመሪያችን ቁርአን ብቻ ሳይሆን ቁርአንና ሐዲስ ነው። ሱሪ ቁርአንና ሐዲስ ነው፣ ሁለቱም ከአምላክ አላህ ሱብሓነሁ ወተዓላ ዘንድ የመጣ ነው። ሐዲስን አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም በመልእክት ደረጃ አስተላልፎላቸው እንዲናገሩ ያዘዛቸው የሆነ መለኮታዊ ራእይ ነው። ግልጠተ መለኮትን እንጂ ከራሳቸው አይናገሩ። አሁን በቁርአንም ላይ በሐዲስም ላይ የአብርሃም ዘር እንደሆኑ ላሳየህ ነው። ማስረጃውን ከፍቼሽ ከኔ ጋር ነፍስህ አላህ በቁርአን ላይ ሲናገር ምን ይላል? በቁርአን ላይ የአብርሃም ልጅ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ እርሳቸውን የአባታችሁ እያለ ይገልጻቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ልክ እንዲሁ በርካታ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም አባቴ አብርሃም እያሉ ብዙ ቦታ ላይ ይጠሩታል። ልክ እንዲሁ አንተ በጠየቅከው መሰረት አምላክ አላህ አብርሃምን መረጠ፣ ከአብርሃምም እስማኤልን መረጠ፣ ከእስማኤልም እኔን መረጠ እያሉ ቃል በቃል የተናገሩበትን አሁን ሊያሳያችሁ ነው። አሁን መጀመሪያ ከቁርአን እንጀምር። ከቁርአን እንጀምራለን። መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም የአብርሃም ልጅ እንደሆነ ያው እነዚህ ጋር ተመልከቱ። ምን ይላል? በአላህም ሃይማኖት ተገቢውን ትግል ታገሉ ይላል። እርሱ መርጧችኋል፣ በእናንተም ላይ በሃይማኖቱ ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምን ሃይማኖት ተከተሉ ይላል። ስለዚህ የአባታችሁን የኢብራሂምን ሃይማኖት ተከተሉ። የአባታችን የአብርሃም ሃይማኖት ምንድን ነው? እርሱ ከዚህ በፊት ሙስሊም ብሎ ሰይሟችኋልና እያለ ይናገራል። የአባታችን የአብርሃም ሃይማኖት እስልምና እንደሆነ በዚሁ መንገድ ይናገራል። እንዳጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲያወርድላቸው አላህ የአባታቸው የአብርሃም እያለ አባታቸው እንደሆነ ይገልጽላቸዋል። አሁን በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አብርሃምን አባት እያሉ ብዙ ቦታ የጠሩበት ቦታ፣ እንዲሁም አላህ አብርሃምን መረጠ፣ ከአብርሃምም እስማኤልን መረጠ እያሉ ከእስማኤልም እኔን መረጠኝ ብለው የዘር ሐረጋቸውንም በዚያ የተናገሩበትን ላሳያችሁ። እሺ ያውና እዚህ ጋር ወደ አማርኛ ቀይርልሃለሁ። ኢነላህ አስጠፋ ሚን ወለዲ ኢብራሂም ኢስማዒል፣ አላህ ከአብርሃም ልጆች እስማኤልን መረጠ። ወስጠፋ ሚን ወለዲ ኢስማዒል እያሉ የዘር ሐረጋቸውን በጥቂቱ ያነሱና ከኢስማኤል በአብርሃም በኢስማኤል በኩል እንደመጡ የተናገሩበት ነው። ያውና እዚህ ጋር አላህ ይታያል አይደለ? ስደ አላህ ከአብርሃም ዘሮች እስማኤልን መረጠ አሉ። አላህ ከአብርሃም ዘሮች እስማኤልን መረጠ። ከኢስማኤል ዘሮችም እያሉ እየተናገሩ ምን አሉ? መረጠኝ ይላሉ። መጨረሻ ላይ ይታያል እዚህ ጋር ይሄን የተወሰነ የዘር ሐረግ መካከል ላይ ጠቅሰው ያውና መረጠኝ አላህ አብርሃምን፣ ከአብርሃም እስማኤልን፣ ከእስማኤል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ እርሳቸውን እንደመረጣቸው እዚህ ቦታ ላይ ይናገራል ማለት ነው። ያውና እዚህም ላይ ይደግመዋል እሱን ሐዲስ። ይሄ ነው ስለ አደምና ሐዋ ማለት ነው። ስለነሱ ልጆችስ ይናገራል ቁርአን። አደም እንትናን ወለደ እንትና ወለደ የሚል የአደምን የዘር ሐረግስ ይዘረዝራል? እሱ አስፈላጊ ስላልሆነ ታሪካቸውን ነው የገለጸው። ታሪካቸው በአዳም ልጆች መካከል የሆነውን ነገር አላህ ሱብሓነሁ ወተዓላ በቁርአን ላይ ይጠቅሰዋል።
ወትሉ ዐለይሂም ነበአ ብነይ አደም እያለ ይናገራል። ሙሐመድ ሆይ በዚህ በቁርአን ውስጥ የአዳምን ልጆች ታሪክ አውሳላቸው ይላል። ታሪካቸውን አንስቶልናል። በርካታ አካሎችን አላህ ታሪካቸውን ይገልጻቸውና ስማቸው አስፈላጊ ስላልሆነ ስማቸውን ይተዋል። የአዳም ልጆች መጠቀሳቸው ስሙ ምንም ጥቅም የለውም። ግን ለምሳሌ ስለ ማርያም እና ስለ ልጇ መጠቀስ ያለበት ነገር ሆኖ ከተገኘ ስማቸው የዛኔ ያነሳዋል አላህ። ልክ እንዲሁ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ብዙ ሰዎች ከአብርሃም ነው ዘር ነው የመጣው የሚለውን እንትን ላይ ስለነበሩ ጥያቄ ላይ ስለነበሩ ያንንም ያወሳላቸዋል። አይሁዲዎች ለምሳሌ በዚህ ነገር እንዲያምኑ ነበሩ። እኛ ከአብርሃም ዘር ካልሆነ በስተቀር አንቀበልም ይላሉ። በአብርሃም በኩል የመጡ መሆናቸውን ብዙ ቦታ ላይ አረጋግጠናቸዋል። እርሳቸው እዚያ ሲባል ነው ይሄን የጠቀሰው። እሺ አንድ የመጨረሻ ጥያቄው እሱ በእስልምና ውስጥ የአረብኛ ቋንቋ ከምንም በላይ የሚወደድና ከሁሉም በላይ ቁጥር አንድ ከምንም በላይ የሚሰጠው የአረብኛ ቋንቋ ነው እና አሁን የሌላ በምድር ላይ ብዙ ሰዎች ይኖራሉ እና የሌሎቹ ሀገር ቋንቋዎች እንዴት እንትን አረብኛ ብቻ እንዴት ሊመረጥ ቻለ? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ምን መሰለ፣ አሁን አንድ ሰው የእስልምናን ሃይማኖት አንድ ማህበረሰብ የእስልምናን ሃይማኖት በሚቀበልበት ሰዓት እንዳለ ማህበረሰቡ በፊት የነበረውን ባህል ሙሉ ለሙሉ ይተዋል። ለምሳሌ አሁን ወደ ኢትዮጵያ ብትመጣ አንድ ማህበረሰብ ሀረሪን ብትወስድ ሀረሪ አሁን 100% እስልምና እምነት ተከታዮች ናቸው። የሀረሪ እንትኖች የሀረሪ አካባቢ ያሉ ሰዎች ሀረሪዎች እንጂ ሌሎችን አይደለም። ሀረሪ የሚባለው ጎሳ ማለት ነውና በብዛት የእስልምና እምነት ተከታዮች ናቸው እና አሁን የእስልምና እምነት ተከታይ ሲሆኑ አብዛኞቹ ስማቸው ከሙሉ ስማቸው የሀረብኛ ስም ነው። በፊት ሀገር በቀል ስም የላቸውም። በእስልምና እምነት ውስጥ ያሉ ሰዎች ሀገር በቀል ባህል የላቸውም። ለምሳሌ አሁን እኔ እናንተ ኢትዮጵያዊ ነን፣ ግን ኢትዮጵያዊ ባህል ለምሳሌ በአንድ የእስልምና እምነት ተከታይ ቤተሰብ ውስጥ የኢትዮጵያዊ ባህል የሚያከብረው ባህል የለም እና ሙሉ ለሙሉ ካከበረ በአረብ ዘንድ የሚከበር ባህል ያከብራል እንጂ በኢትዮጵያ የራሱ ባህል የለውም፣ የራሱ ስም የለውም። ለምሳሌ አሁን የራሱን ስም አንድ የሙስሊም ቤተሰብ የራሱን ስም አበበ ወይ ከበደ ብሎ ለልጁ ስም አያወጣለትም። ግን አሁን ወደ ሀረብ ብትሄድ ሐሰን ማለት በሀረብኛ ወይ አበበ ሊሆን ይችላል ወይ ደግሞ ሙሐመድ የሆነ ነገርን ብትል በሀረብኛ የሀገር በቀል ስም ነው። ያ ስም ለምሳሌ በዛ አካባቢ የሚኖር ክርስቲያን ስም ሊሆን ይችላል። ለምሳሌ እዛ ሀረብ አካባቢ ያለ ክርስቲያኖች አሉ አይደል? የተወሰኑ ክርስቲያኖች ይኖራሉ እና የእነሱ ስምም ሐሰን፣ መሐመድ፣ ሁሴን ሊሆን ይችላል እና ለምን ባህል ላይ ሲመጣ ሙሉ ለሙሉ የዛም ባህል ለምን ይውጧል እስልምና? ይሄን ነገር እስኪ አብራራልኝ በደንብ። እሺ ስምን በተመለከተ በእስልምና ሃይማኖት ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን ቀይሩ ብለው አላስገድዷቸው ነበር። ከሌላ ዓለም የመጡ ሰለምቴዎች ወይም ሷሃቦች በሚሰልመው ጊዜ ስማቸውን ይጠይቋቸው ነበር። በርግጥ ስም በኢስላም ከአላህ ውጭ ለሌላ አካል ማስገዛትን እስካልያዘ ድረስ ችግር የለውም። ለምሳሌ ከአላህ ውጭ ሌላ አካሎችን ማምለክ ጣዖት አምልኮ ነው በእስልምና። ለእነዚያ አካሎች ባርነትን ያስያዘ የስም አይነት ከሆነ ብቻ ነው የሚቀየረው። ለዚህ ማስረጃ ልስጥህ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች መጥተው እስልምና ሲቀበሉ ይጠይቋቸው ነበር። ስምህ ማን ነው ይሏቸዋል። ከአላህ ውጭ ለሌላ አካል ባርነትን ያላስገዛ ስም እስከሆነ ድረስ ቀይሮ አይላቸውም ነበር። መብታቸው ነው። ገብቶሃል? እስላም በዚህ ላይ ምንም ጫና የለውም። እኔ የመረጥኳቸውን ስሞች ብቻ አላለም። ለምሳሌ አንድ ሰሃባ ተጠየቁ፣ ማነው ስምህ ሲሉት ጊዜ አብዱል ዑዛ ነኝ አላቸው። ዑዛ ማለት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሲመለክ የነበረ ጣዖት ነው። ገብቶሃል አይደለ? ሲያመልኩት የነበረ ጣዖት ነው። ስለዚህ የዛ የጣዖት ባሪያ እንደሆነ ገለጸ ስሙን ሰውየው። አብዱል ዑዛ ማለት የዑዛ ባሪያ ማለት ነው። ገብቶሃል? ለዛ ለጣዖት ባርነትን ያስገዛ የሆነ ስም ነውና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰው ቀየሩለት። አንተ ለስተ ቢዐብዱል ዑዛ ኢነማ አንተ አብዱላህ አሉት። አንተ የዑዛ ባሪያ ሳትሆን የአላህ ባሪያና አገልጋይ ነህና ከዚህ በኋላ ስምህ አብዱላህ ነው። የአላህ ባሪያና አገልጋይ ነህ እንጂ አብዱል ዑዛ አትባልም ማለት። ሌሎችን ስሞችን ሱሐይብ የሚል ስም ነበር። የሚገርም ሱሐይብ የሚለው ስም አረብ ሀገር ላይ አይታወቅም ነበር። ታዲያ የት ነው የሚታወቀው በዚያን ጊዜ ከተባለ ሮማውያኖች ዘንድ ነበር። ከሮማ የመጣ ሰለምቴ ነው። ገብቷችኋል አይደል? ሱሐይብ ሩሚ ሮማውያኑ
ሱሀይብ ይባላል። አረቦች ሱሀይብ የሚል ስም አያውቁም ነበረ። በፍጹም ይህን ስም አያውቁትም። ከዛልክ ልክ እንዲሁ ሰልማን አልፋሪሲ የፋርሳዊው ሰልማን ይባላል። አይ ይሄ ስም የሀገር አረብ ሀገር አይታወቅምና ቀይር አላሉት ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን በዚህ ስም ይጠራ ነበር እና ኢስላም በዚህ በስሞች ላይ እንትን ጫና የለውም።